15 ቀን ወይ በሳምንት አንዴ ይሄንን ያልተጠቀመ እንዳይኖር ማለት ነው። በጣም ቆንጆ የሆነ የፀጉር ማፋፊያ እንዲሁም ፀጉራችሁ ለሚበጣጠስ ለተጎዳ ፀጉር በፐርም ለተለያዩ ነገሮች የተጎዳ ፀጉርን ለመጠገን እጅግ በጣም አስፈላጊ የሆነ የፀጉር ምግብ ወይም ማስክ ብላችሁ መውሰድ ትችላላችሁ። በጣም ነው የምትወዱት። ብዙ ጊዜ እኔ ተጠቅሜዋለሁኝ ለውጥ ያየሁበትን ነው የማሳያችሁ። ውድ ቤተሰቦቼ እንኳን ደህና መጣችሁ ብያለሁኝ። እግዚአብሔር አምላክ ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን ያምጣልን እላለሁ። እንግዲህ አዳዲስ የምትመጡ ሰብስክራይብ ማድረጋችሁን እንዳትረሱ። ነባር ጓደኞቼ ሁሌም አብራችሁኝ ስለምትሆኑና ላይክ፣ ሸር፣ ሰብስክራይብ ስለምታደርጉ እጅግ በጣም ነው የማመሰግነው። ጠፍቻለሁኝ የሁላችሁም ቤት ጠፍቻለሁኝ። እኔም ብዙዎቻችሁ በውስጥም እየጻፋችሁልኝ ነው አውቃለሁኝ። እመጣለሁኝ እግዚአብሔር ሲፈቅድ እንግዲህ በደንብ በሰፊው ማለት ነው። አሁንም እንደምታዩት ያው ዝም ብዬ ከምጠፋ ብዬ አንዳንድ ቪዲዮዎችን እየለቀኩ ነው በምታዩት መልኩ። እንግዲህ እግዚአብሔር ይፍቀድና አንድ ቀን በደንብ ለመምጣት ደግሞ ሞክራለሁኝ ማለት ነው። ወደ አሰራሩ ስንገባ እንግዲህ ብዙዎቻችሁ ሙዝ ትጥላላችሁ ወይ ደግሞ የበሰለ ሙዝ ለመብላት በጣም እንትን ሲል ብስል ሲል አንዳንድ ሙዝ ያስጠላችሁና ትጥሉታላችሁና ከለሩ ወይ የሚያምር ካልሆነ ሙዝ ለመብላት ደስ አይለንምና የምትጥሉት ለምትጥሉ አትጣሉት ለማለት ነው። አጠቃላይ የት መሰላችሁ ፍሪጅ ያስቀምጠውና ልክ ለማስክ ወይ ደግሞ ለመጠቀም ስፈልግ ከፍሪጅ አውጥቼ በዚህ መልኩ ትንሽ ቆየት ስታደርጉት ልክ እንደዚህ ውሃው የበረዶ ውሃ ቀዝቃዛው እንትን ሲረግፍ በዚህ መልኩ ትቆራርጡታላችሁ ማለት ነው። ዛሬ እንግዲህ የሚያስፈልገኝ እንግዲህ ሰሞኑን እንደምታዩት ፍሪጅ ውስጥ የከረመ ሙዝ ነው ማለት ነው። ይሄ ብስል ብሏል በጣም መፍጨትም አያስፈልገውም። ነገር ግን ያው ሁሉንም አብሮ እንዲዋሃድልኝ እፈጨዋለሁ። እርጎ አለኝ፣ እንቁላል አለኝ፣ ሙዝ አለ፣ እንዲሁ ሌሎች ደግሞ ግብአቶች አሉ። እሱን ደግሞ እየሰራሁ አሳያችኋለሁኝ። እዚህ ጋር በመፍጫ አደረኩትኝ። ሙዙን እንግዲህ ይሄንኛውን ተጨማሪ እጨምርበታለሁ። ሎሚ አለኝ። ሎሚ እንግዲህ ቆዳችሁ እንዳያሳክካችሁ እንጂ በጣም ብዙ ሎሚ አትጨምሩበት፣ ፀጉር ያከረዳል ፀጉር ሎሚ። ስለዚህ እዚህ ጋር አንድ እንቁላል ሙሉን እንቁላል ነው የተጠቀምኩት። በነገራችን አስኳሉን ብቻ መጠቀም ትችላላችሁ እናንተ ፀጉራችሁ ከርዳዳ ከሆነ አስኳሉን ብቻ ተጠቀሙ። ነጩ ትንሽ ፀጉር ያከረድዳል ይላሉ። እኔ ግን ሙሉን ነው የምጠቀመው። እዚህ ጋር ሌላ ተጨማሪ አንድ ሙዝ ጨመርኩበትና ግማሽ ሎሚ ጨመርኩኝ። እርጎ አንድ 3 ማንኪያ ምናምን አደረኩኝ ወይ 2 ማንኪያ የሚበቃችሁን ያህል አድርጉና ፍጩት። ከዛ በኋላ ፈጨሁትኝ። እዚህ ጋር እንደምታዩት ያው ፀጉራችሁ ላይ የሆነ ነገር እንዳይቀርበት ማጥለል ግድ ይላችኋል ማለት ነው። እዚህ ጋር ማጥለል አይጠበቅባችሁም። የእናንተ መፍጫው በደንብ ድቅቅ ካለ ወይ ደግሞ ምንም አይነት ፀጉራችሁ ላይ እንትን እንዳይልባችሁ። እኔ ያው ፀጉሬ ላይ ደቃቅቆቹ ሲያርፉ የሙዙ ድቅቅ ያለውን ቢሆኑ የሆነ ትንንሽ እነዚህ ጠቋቁሮቹ ፀጉርን ያሳክካልና እንዳያሳክከኝ ነው የማጠላው እንጂ ያን ያህል እንትን የለውም። ግን ብታጠሉት ተመራጭ ነው። ከዛ በዚህ መልኩ እንደዚህ አደረኩኝና አዘጋጀሁት። እንደምታዩት ያው ደስ የሚል የሚበላ ምግብ ነው የሚመስለው። እዚህ ጋር ዘይቶን ተጠቀምኩኝ እዚህ ጋር ማለት ነው፣ ወይ የወይራ ዘይት ማለት ነው። እናንተ ማንኛውንም ቅባት መጠቀም ትችላላችሁ ያላችሁን ማለት ነው። ቤታችሁ ያላችሁን ነገር ወይም አልመንድ ካላችሁ አልመንድ፣ እንዲሁም ኮኮናትን መጨረሻ ላይ ሳስገባበት ታያላችሁ። ሌሎችም ግብአቶች አሉበት። ግን እናንተ ያላችሁን እዚህ ጋር የወይራ ዘይት ብቻ ከሆነ ያላችሁ የወይራ ዘይት ብቻ መጠቀም ይቻላል። እንዲሁም አለመጠቀም ትችላላችሁ። ፀጉራችሁ ትንሽ ድርቅ እንዳያደርገው ፀጉራችሁ እንዳያደርገው ነው እንጂ ይሄ የሚያስፈልገው ያን ያህል እንትን ብሎት አይደለም። ግን ፀጉራችሁ ድርቅ እንዳይል በዛው በወዙ ላይ እንዳለ እንዲሆን ያደርግላችኋል። ይሄ በነገራችን ላይ የሚጠቅመን ይሄ ግብአት አንዳንዴ ፀጉሩን የሚያሳድገውና ግብአቱ ወይ ደግሞ ለፀጉር ማፋፋት ወይ በነበረበት ፀጉርን ለማቆየት የሚጠቅሙት የትኞቹ ናቸው የሚሉትን በደንብ ማለት ሲያወሩ ሌሎቹን ቪዲዮዎችን ስታዩ ቼክ አድርጉ በደንብ ማለት ነው። ይህ የሚጠቅመው ፀጉራችሁ በነበረበት ላይ ለማቆየት እንዲጠቅም እንዲሁም ደግሞ ፀጉራችሁ የተበጣጠሰውን ለመመለስ እንጂ የፀጉርን እድገት በፍጥነት አያፋጥንም ያን ያህል። ይሄ በነበረው ፀጉራችሁ ላይ ፀጉራችሁን ጠብቆ ለማቆየት ነው ወይ ደግሞ እንዳይበጣጠስ የሚያደርግ ቆዳችሁ እንዳይደርቅ እንዳይሰባበር የሚያደርግ ነው ማለት ነው። እንዲሁም ፀጉርን ያሳድጋል ብለን የምንለቀው ደግሞ ሌሎች አሉ። እነሱንም ለብቻው ተጠቀሟቸው። እዚህ ጋር ሳልነግራችሁ ወደ ሌላው እንግዲህ እንደምታዩት አንድ ማንኪያ ኮኮናት ጨቃውን ተጠቀምኩኝ ማለት ነው። ከዛ በኋላ አልመንድ ዘይት ነው የተጠቀምኩትኝ። እንግዲህ ኮኮናቱ እንዲቀልጥላችሁ ትንሽ መጀመሪያ ወይ እሳት ላይ ወይ ውሃ ላይ ሞቀ ውሃ ላይ ቁጭ አድርጉት።
ያለዛ ደግሞ ይቀልጣል። ምንም ያህል እኔ ይቀልጣል ብዙም አይቆይም። እንደዚሁ ትንሽ ሲቆይ ራሱ እዚሁ ላይ ራሱ ይቀልጣል እና በደንብ ብቻ ሚክስ አድርጉት ማለት ነው። ከዛ በኋላ በደንብ ካዋሃዳችሁት በኋላ ለእናንተ ምቹ ሆኖ ሲዘጋጅላችሁ ማንኛውንም ነገር እዚህ ጋር እኔ የተጠቀምኩት ሁሉ እናንተ ጋር ላይኖር ስለሚችል ያላችሁን ነገር ኮኮናት ካላችሁ ኮኮናቱን ብቻ፣ አልመንዱ ከሆነ አልመንዱን ብቻውን እንዲሁም ምንም ሳታረጉ መጠቀም ትችላላችሁ። ነገር ግን ይሄንን ውህድ በ15 ቀን አንድ ቀን ወይ በሳምንት አንዴ ፀጉራችሁን በታጠባችሁ ጊዜ ብትጠቀሙት የምታገኙት ለውጥ ምንድን ነው የሚለው ፀጉራችሁ በነበረበት ላይ ታገኙታላችሁ። እንዳይበጣጠስ፣ እንዳይሰባበር እንዲሁም ደግሞ ፀጉራችሁ ምንም አይነት ፐርም እና ምናምን የጎዳው ከሆነ ጠግኖ ይይዝላችኋል እንጂ የፀጉርን ቆዳ እንዳይደርቅ ያደርግላችኋል። እንዲሁም ደግሞ ፀጉራችሁ ልስልስ ያለና ሶፍት የሆነ ፀጉር እንዲኖራችሁ ያደርጋል። በጣም አሪፍ ነው፣ ትወዱታላችሁ በእውነት። እኔ ፀጉሬ በጣም ከርዳዳ ነበር እንደምታዩት። ከዚህ በፊት የምታውቁኝ ታውቁኛላችሁ፣ የማታውቁኝ አዳዲስ ከሆናችሁ ከታች ገብታችሁ እዩት። ፀጉሬ በጣም ከርዳዳ ነበር እና እንደዚህ እንደምታዩት ልስልስና ያማረ ወዙ በጣም የሚያምር። በነገራችን ላይ ብዙ ጊዜ ተናግሬያለሁኝ እና ፀጉር በቁመት አይደለም ፀጉሩ ብዛቱና ሲተኮስ የሚያምርና ወዛም ፀጉር የሆነ ከሆነ ፀጉራችሁ በጣም ነው መውደድ ያለባችሁ ፀጉራችሁን። በእውነት ነው የምነግራችሁ። ፀጉር ወዝና ቆንጆ የሆነ ዛላ ሲኖረው ነው። ዛላው ባለበት እንዲኖር ያደርግላችኋል ይሄ ውህድ። እንደምታዩት የኔ ፀጉር ከርዳዳ ነበር ብያችኋለሁኝ ከዚህ በፊትም የባሰ። ይሄ እንደውም በጣም ለስልሶ ምናምን ነው። ወደ ታች ዝቅ ብላችሁ ደግሞ ብታዩት በጣም ክርድድ ያለ ፀጉር ነው ያለኝ ነበርና አሁን ግን በተደጋጋሚ ውህዶችን ስጠቀም ፀጉሬ የመለስለስ እንዲሁም የመታዘዝ እንትኑ መጣ። ማንኛውንም በትዕግስት ከተጠቀማችሁት፣ ማንኛውንም ነገር በትዕግስት ከጠበቃችሁት ሁሉም ነገር ይሳካል ማለት ነው። በፍጥነት ለውጥን ለማየት የምትጓጉ ከሆነ አንደኛ እናንተም ፀጉራችሁ ቶሎ ለውጥ ካያችሁ ቢሰባበርም ምንም አትሉትም። ምክንያቱም ነገ አስተካክለዋላችሁ ብላችሁ ስለምታስቡ ፀጉራችሁ ላይ በደንብ እንትና ፎከስ አታደርጉበትም ማለት ነው። ስለዚህ ማንኛውም ነገር ደግማችሁ ስታገኙት ነው የሚጣፍጠውና የሚያምረው ማለት ነው። ስለዚህ ሁሉም ነገር ተለፍቶ ነው ዋጋ የሚገኝበት። እንኳን ፀጉርና አበባም እንኳን ቶሎ አያብብም፣ ተለፍቶበት ነው የሚያብበው። ውሃ ተጠጥቶ ብዙ ተንከባክባችሁት ነው። ፀጉር ደግሞ የሰው ልጅ ጭንቅላት ላይ የሚበቅል ነው። ተፈጥሮ ቢሆንም ግን ተፈጥሮ ራሱ የሆነ ነገርን ትፈልጋለች እና በደንብ ትዕግስትን ይፈልጋል። 2 ወር 3 ወር ያህል መጠበቅ ግድ ይላችኋል ማለት ነው። ከዛ በኋላ ለ2 ሰዓት ለ3 ሰዓት እንደዚህ አይነት ውህዶችን ተጠቅማችሁ መታጠብ ትችላላችሁ ማለት ነው። ሌሎች ፀጉራችሁን የሚያሳድገው የሰራሁት የቅርንፉድ ውሃ እንዲሁም የሮዝመሪ በጣም ብዙዎች አሉ። ከዚህ በኋላ የምሰራላችሁ ቅባቶችም አሉ። ወደፊት እግዚአብሔር ሲፈቅድ እለቅላችኋለሁ ማለት ነው። ለዛሬው ይሄን ይመስላል የያዝኩላችሁ ቪዲዮ። እግዚአብሔር አምላክ ከሁላችሁ ጋር የሚሆን መልካም ጊዜ